እስኪ ዛሬ ረሱላችንን ሰለላሁ ዐለይሂ ወሰለም በግጥም መልክ ሊሳደብ ስለሞከረው ሐሳን ኢብኑ ሳቢት ስለተባለ ሰሃቢ ላስታውሳችሁ። ቁረይሾች ገንዘብ ይከፍሉና በረሱላችን ሰለላሁ ዐለይሂ ወሰለም ላይ እንዲያላግጥ ያዙታል። እርሱም በረሱላችን ሰለላሁ ዐለይሂ ወሰለም ላይ ለማላገጥ ይመቸው ዘንድ አንዲት ኮረብታ ላይ ቆም ብሎ መምጫቸውን ይጠባበቃል። በዚህ መሃል ድንገት ረሱላችን ሰለላሁ ዐለይሂ ወሰለም ብቅ አሉ። ሐሳንም የግጥም ተሰጦ እንዳለ ተበታተነበት፣ ፈዘዘ። ከዚያ ምንም ቃል ሳይናገር ወደ ቁረይሾች በመመለስ እንኩ ገንዘባችሁን አላቸው። ቁረይሾችም ተደናገጡ። እሱም በዚህ ቅጽበት ምን እንደቀየረው ግራ ቢገባቸውም ጠየቁት። ሐሳንም ያየውን ትዕይንት እንዲህ ሲል ገጠመላቸው። የፊቱን ነጸብራቅ ፈንጥቆ ሳየው በእጆች አይኖቼ ወዲያው ሸፈንኳቸው። ለአይኖቼም ፈራሁ እንዳይጨልሙብኝ፣ የማልቋቋመውን በአይኔ ስላየሁኝ። ነፍሱ ብርሃን ሆነች፣ አካሉ ጨረቃ፣ ከዚህ በላይ ላየው ለአይኖቼ ማይብቃቃ ሲል ገጠመላቸው። ሰሉ አለ ረሱል ለአላህ ብዬ ይስንጃለዳ